ዛሬ እንግዲህ የምሰራው ሳሎና ዲያይ ነው። ሳሎና ዲያይ ነው። አወል ዋህደ ይሄንን አዘጋጅቻለሁ። ይሁት ቀረፋ፣ ይሄ ምን ነበር የሚባለው? ካሪ፣ ከዛ ምስማር ትንሽዬ፣ እሱን አዘጋጅቻለሁ። ከዛ ዘይት ውስጥ ጥብስ ይበል በጣም ጥሩ ጣዕም ይኖረዋል። እቺንም ደግሞ ትንሽ ጠብ፣ ከዛ ይሄንን ሲጥም ጥንቃቄ ያስፈልገዋል። ዘይቱ ምክንያቱም የመፈናጠር መንፈስ ስላለበት ማለት ነው። ከዛ ጥብስ ማድረግ ነው። እቺን ይዘው ጥብስ። እኔ ደግሞ ስሰራ መዝሙር መክፈት ደስ ይለኛል። መዝሙሬን ከፈት አድርጌ እዚህ ጋር ውሃ ሞቃ ያረኩኝ ነው፣ ምክንያቱም እዚህ ቦይለር ስለሌለ። ይሄኛው ብዙ ስለሌለው አንድ ማንኪያ ይበቃል። በርግጥ ስለሌለ ውሃ ጨምሬ ይበላል። ዝንጅብልና ጋርሊክ፣ ከዛ ካሪ አንድ ማንኪያ ካሪ በትልቁ ማለት ነው። ይሄ ደግሞ ከሙንም አንድ ማንኪያ፣ ክዝበራ ናሽፍ ወይ ደግሞ ኮሪያንደር የሚሉት ማለት ነው። ደግሞ ኩርኩም ግማሽ ማንኪያ። ከዛ አንድ ላይ ሽት ታረጋላችሁ። ጨው ምላዙ ጨው I forget to record ማድረግ ረሳሁኝ። ግን ከዛ በኋላ የጨመርኩት እንትን ነው ምንድነው ይሄ በጣጥ እኔ የጨመርኩት 2 ሎሚ ጨምሬያለሁ። ከዛ ውሃውን እዚህ ጨመርኩት ማለት ነው። በቃ